ከዚህ ቀደም ለ10 ቤቶች ያወጡትን ቅናሽ ወደ እናንተ አድርሼ በርካታ ተመልካቾች ተጠቃሚ ሆናችኋል። የገዛነው ቤት ምን ደረሰ፣ እንደዚሁም ደግሞ ድጋሚ ቅናሽ ካወጡ የሚል ጥያቄም ጠይቃችሁኛል። ለዚህ ዛሬ ሁዳ ሪል ስቴት ተገኝቻለሁ። የገዛችሁት ቤት ምን ደረሰ የሚለውን እንደዚሁም ደግሞ ያሉትን የካሬ አማራጭ፣ የተገነባው ቤት የት አካባቢ ነው የሚለውን፣ ለአዲስ ገዢዎች ምንስ ቅናሽ አድርገዋል የሚለውን ወደ እናንተ አደርሳለሁ። እኔ ሰኒ ነኝ። ቻናላችን አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። እንዴት ነሽ? አለኝ መስገን እንኳን ደህና ቆያችሁ። አመሰግናለሁ በጣም። እንግዲህ እኔ ከዚህ ቀደም ወደ ሁዳ ብቅ ብዬ ነበረ። አዲስ ሳይት አናውንስ ስታደርጉ ነበር የመጣሁት ኒያላ አካባቢ። ያንን ቪዲዮ አይተው በተለይ የ10 ቤቶቹን ቅናሽ አይተው ተመልካቾቼ ከእናንተ ገዝተው ነበር። ዛሬ ላይ የመጣሁት ምን ደረሰ ለማለት ነው። እንዲሁም ደግሞ አዲስ መግዛት ለሚፈልጉ ተመልካቾቼ ምን አዲስ ነገር ይዛችኋል የሚለውን ለማድረስ ነው እና ራስን ከማስታወቅ ጀምርልኝ። መልካም፣ እንኳን ወደ ሁዳ ኢንጂነሪንግ በድጋሚ ስለመጣሽ። ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። እንግዲህ ወደ ሁዳ ከዚህ ቀደም ብቅ ብዬ እንዳልኩትም የተለያዩ አካባቢ ያሉትን ሳይቶቻችሁን ለተመልካቾች አድርሻለሁ። መጨረሻ ጊዜ ስመጣ ግን ኒያላ ሞተርስ አካባቢ ያለውን ሳይታችሁን ለተመልካቾች አናውንስ ስታደርጉ ነበር የመጣሁት። ያኔ ስመጣ ኢንጂነር እንደነገረኝ ከሆነ ዙሪያው የተቆፈረ ነበር የመሬት የአፈር መንሸራተት እንዳይኖረው። ዛሬ ላይ ምን ደረሰ? መልካም፣ ያዛን ጊዜ ስትመጪ ሾሪንግ የሚባል በቴክኒክ ስሙ ሾሪንግ ይባላል። እዛ ስራ ላይ ነበረ። አሁን ላይ ቁፋሮ ጨርሰን ቤዝመንት ጨርሰን ወደ ግራውንድ እየሄድን እንገኛለን ማለት ነው። በፍጥነት እየገነባን በወር ከምናምን ጊዜ ውስጥ ማለት ነው። እውነት ነው። እንግዲህ ነገርኩሽን ደግሞ ያው ሳይት ከኢንጂነር ጋር የምታይ ይሆናል ማለት ነው። ወደ በኋላ ሄዳለሁ። እንግዲህ አዲስ ተመልካቾች ይህንን ለዛሬ የሚያዩት ሊኖሩ ይችላሉ። ኒያላ ሞተርስ ያለው የት አካባቢ ነው? ኤግዛክት ሎኬሽኑ ለመኖር ምቹ ነው ወይ ከሚለውን ጀምርና ስለ ህንፃውና ምን እንዳለ ዋጋውን አያይዘን ደግሞ እናደርሳለን። እስቲ ስለ ሎኬሽኑ ንገረኝ ለማያውቁት። መልካም፣ ሁዳ ኢንጂነሪንግ እየገነባቸው ከሚገኙ ፕሮጀክቶች መካከል የኒያላ ሞተር ሳይቱ ከቦሌ ኢንተርናሽናል ኤርፖርት በቅርብ ርቀት ነው የሚገኘው። ከመገናኛ በቅርብ ርቀት ነው የሚገኘው ፕሮጀክቱ። ይህ ፕሮጀክት ሲቲ ቪው፣ ማውንቴን ቪው አጠቃላይ ያለ ነው። ለኤርፖርት ቅርብ ነው፣ ለትምህርት ቤቶች ቅርብ ነው፣ ለሃይማኖት ቦታዎች ቅርብ በሆነ ቦታ ነው እየተገነባ ያለው ማለት ነው። ከዋናው አስፋልት በ20 ሜትር ላይ ነው የሚገባው። እኛ ህንፃዎች ስንሰራ ብዙ ጊዜ ኤል ላይ ያረፉ ቤቶች ነው የምንሰራው። ኤል ላይ ያረፈ ቢልዲንግ ወይም አፓርትመንት ነው ይዘንላቸው የቀረብ ነው ማለት ነው። ባለፈው በሄድኩበት ሰዓት እንግዲህ የኮሪደር ልማቱ በቃ ጫፍ ላይ ነው፣ አስፋልት ዳር የሚባል ሴንተር ቦታ ላይ ነው። ለመኖር ደግሞ በጣም ምቹ ነው። ጸጥ ያለ ሰላማዊ ቦታ ነው። መሀል ከተማ እንደመሆኑ አይደለም። ሎኬሽኑ እኔም ወድጀዋለሁ። እዛ ጋር ያለውን አሁን መዘመኑን የሚመጥን ነው ወይ? አሚኒቲውስ ህንፃው ያሟላውትን አሚኒቲዎች ያያይዘህ ንገረኝ። ሊፍት ምናምን መደበኛ ነገሮች እንዳሉ ሆኖ ሌላ አዲስ ነገር ምን ይዞልኝ መጥቷል? መልካም፣ አሪፍ ጥያቄ ነው። እንዳንቺ ናቸው ማለት ነው ደንበኞችን ሲመጡ አንቺ ጠይቃቸውን ጥያቄዎች ናቸው የሚጠይቁን እና አሪፍ ጥያቄ። እንግዲህ በዋነኛነት የሚታወቁ ነገሮች ምንድን ናቸው? ልክ አንድ ነዋሪ ሲኖር የሚያስፈልጓቸው ነገሮች አሉ። በመሰረታዊነት ሱፐርማርኬት እንዲኖሩ አድርገናል። ሌላ ሰዎች ጤናቸውን እንዲጠብቁ እንፈልጋለን። እዛ አፓርትመንት ላይ ጤናቸውን እንዲጠብቁ ጂም አላቸው። እዛው ህንፃ ላይ ጂም፣ ስቲም እና ሳውና አላቸው። አንዳንድ ሰው ቢሮና ቤቱ በቅርብ ርቀት እንዲሆን የሚፈልግ አይነት ሰው አለ። እዛው ላይ ቢሮ እንዲኖር አድርገናል ማለት ነው። ሌላኛው ደግሞ ላይ ደግሞ ቴራሱ አረንጅ ያደረግነው ነገር ምንድነው? ቴራሱ ላይ ለሀዘንም ለደስታም ፕሮግራም ሲኖር ወደ ከተማም ወደ ማውንቴን ቪው እንደሚፈልጉ ልባቸው ረፍ እንዲል ተደርጎ ማለት ነው የሚዘጋጅ ነው። ግማሹን ክፍት እናደርገዋለን፣ ግማሹን ዝግ አድርገን ነው ለሀዘን ደስታን ፕሮግራም ሲሆን እንዲኖር አድርገን የሰራ ነው። ውሃ እና መብራት ትንሽ አንዳንድ ችግሮች ይኖራሉ ከተማው ላይ እንደሚታወቀው። እሱን ችግር ለመቅረፍ ግን የከርሰ ምድር ውሃ እንዲሁም አውቶማቲክ ጄኔሬተሮች፣ ሌላው ደግሞ አሁን እንደምታዩ መኪኖች ከነዳጅ ወደ ኤሌክትሪክ እየተቀየሩ ይገኛሉ። ኢቪ ቻርጅ ስቴሽን ደግሞ ያሟላ ኮምፓውንድ ነው ማለት ነው ያዘጋጀናቸው። ማውንቴን ቪው ስትለኝ ባለፈው ሄጄ እንዳየው አዲሱን ጫካውን ቤተመንግስት ነው ቪው የሚያደርገው። ማውንቴን ራሱ እሱኛው ማውንቴን ነው ከፊት ለፊት ያለው አይደለ? እውነት። አንደኛው ሳይድ 4 ሳይድ አይደለ ያለው? ከአራቱ አንደኛው ሳይድ በኖርዝ ቪው በኩል የምናገኘው ምንድነው? ማውንቴን ቪው ነው ማለት ሰፈሩ በቃ ልብሽን እርፍ የሚያደርግ ነው።
ዋንደርፉል በደንብ አስተውለሻል ማለት ነው። ባለፈው ሂጂ በአካል ስላየሁት ዛሬ ላይ ምን ደረሰ ለማለት ነው እንጂ እኔ በበኩሌ ሂጂ አይቼዋለሁ፣ ቦታውንም ወድጄዋለሁ። እዛ ህንፃ ላይ ከስንት ካሬ ጀምሮ ነው ማግኘት የሚችሉት? ከባለ ስንት መኝታ ጀምሮ ያሉ አማራጮችን ነው ሊገነቡ ያሰባችሁ? መልካም። እንደ ሁዳ ኢንጂነሪንግ ብዙ ዲማንድ ያየናቸው 2 እና 3 ቤድሩሞች እንደሆኑ አይተናል። ፋሚሊ ሊጠቀምባቸው በሚችል መልኩ አሬንጅ የተደረጉ ናቸው። 100 ካሬ 105 ካሬ ባለ 2 መኝታዎችን 2 አማራጭ እንዲኖር አደረግን። ሰው ትንሽ ሰፋ ያለ ካሬ ይመርጣል። ባለ 3 መኝታ 135 140 እና 160 የሚባሉ 3 ባለ 3 አማራጮችን ይዘንላቸው ቀርበናል ማለት ነው። ከአነስተኛ ካሬና ከአነስተኛ መኝታው ጀምርልኝና ዋጋው ምን ያህል ነው የሚለውን በተወሰነ አንሳልኝ። ቅድመ ክፍያ ስንት ይሆናል? እንደባለፈው ደግሞ የተለየ ኦፈር ካለ እሱን አያይዘን ንገረኝ። መልካም። ከኦፈሩ ልጀምርልሽ እና ኦፈሩ ያንቺ ደንበኞች አጨናንቀዋናል ብዬሽ ነበረ። 10 ቤት ነበር ባለፈው የወጣ ነው። አለቀ። ሁሉም 10 ቤቶቻችንን ጨርሰናል። ተጠቅሟል። ያንቺ ደንበኞች ተጠቅሟል ማለት ነው። አሁን ለሁለተኛ ዙር የወጣና የመጨረሻ እድል ነው የወጣው ማለት ነው። ይሄ ማለት በካሬ 69915 ብር ካሽ ለሚከፍሉ ደንበኞች የተዘጋጀ የካሬ አማራጭ አለ ማለት ነው። 69915 ብር ካሽ ቢከፍሉ 100 ካሬው በ6.9 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። 100 ካሬ ማለት ባለ ስንት መኝታ? ባለ 2 መኝታ ማለት ነው። በጣም ጥሩ ኦፈር ነው ይመስለኛል። እንግዲህ በመደበኛ ዋጋው ደግሞ መገበያየት ቢፈልጉ ስንት ነው ማለት ነው ዛሬ ላይ የቤቶቹ ዋጋ? መልካም። የቀስ ብለው በ2 ዓመት መክፈል ፈልጋለሁ ለሚል ደንበኛ በካሬ 116000 ብር ነው። ኦልሞስት ዲስካውንቱን ብነግርሽ ለምሳሌ 100 ካሬው ቀስ ብሎ ቢከፈል 11.6 ሚሊዮን ብር አካባቢ ነው የሚመጣው። ባንዴ ለሚከፍል ግን ወደ 6.9 ሚሊዮን ብር አካባቢ ኦልሞስት ወደ 4 ሚሊዮን ብር አካባቢ ዲፈረንስ አለው ማለት ነው። በጣም 4 ሚሊዮን ብር ትርፍ ማለት ቀልድ አይደለም ይመስለኛል። በጣም አሪፍ ነው። ሁለተኛው ደግሞ 105 ካሬ አለ። በአንዴ ለሚከፍሉ ደንበኞቻችን 7 ሚሊዮን 341 ሺህ ብር አካባቢ ይመጣል። በ2 ዓመት እንከፍላለን ለሚሉ ደንበኞቻችን ደግሞ ወደ 12.2 አካባቢ ሚሊዮን አካባቢ ይመጣል ማለት ነው። ሌላኛው ባለ 3 መኝታ 3 አማራጭ አለ። 135 ካሬ 140 እና 160 135 ካሬው 9.4 ሚሊዮን ብር ሲሆን ካሽ ለሚከፍል ቀስ ብዬ በ2 ዓመት ከፍላለሁ ለሚል ደንበኛ ደግሞ በ15.7 ሚሊዮን ብር አለን ማለት ነው። ሌላኛው አማራጭ 140 ካሬ ነው ባለ 3 9 ሚሊዮን 788 ሺህ ብር ነው። ይሄ በ2 ዓመት ለሚከፍል ወደ 16.3 ሚሊዮን ብር አካባቢ ማለት ነው። ይሄ ማለት ወደ 5 ሚሊዮን 6 ሚሊዮን አካባቢ ዲፈረንስ አለው ማለት ነው ከአንድ ቤት ላይ ማለት ነው። የመጨረሻውና ትልቁ ካሬያችን 160 ካሬ ነው። 160 ካሬ ካሽ ለሚከፍል አሁን ሙሉ ለሙሉ ለሚከፍል ደንበኛ 11 ሚሊዮን 186 ሺህ ብር ነው። በ2 ዓመት ለሚከፍል ደግሞ ወደ 18.6 ሚሊዮን ብር አካባቢ ነው። ኦልሞስት 6.5 ከ7 ሚሊዮን ብር ቅናሽ አላቸው ማለት ነው። እነዚህ የነገርኩሽ ዋጋዎች ከ6 ሚሊዮን 900 ሺህ ጀምሮ እስከ 11.1 ሚሊዮን ከ100 ካሬ እስከ 160 ካሬ የነገርኩሽ ቫትን ጨምሮ 15% ቫትን ጨምሮ ሙሉ ለሙሉ ለሚከፍሉ ደንበኞች የተዘጋጀ ዋጋ ነው ማለት ነው። እንደባለፈው ይሄ ዲስካውንት ለውስን ቤቶች ነው ወይስ በጊዜ ገደብ ነው ያስቀመጣችሁት? ተሲም በቤት ነው፣ በጊዜ አይደለም። በነገራችን ለኛ ጋር ያለው በቤት ነው። ቤት ነገም ከነጎደም ምንም እናውቀው ነገር የለም። ቀድሚያ ለመጡ 10 ደንበኞቻችን ብቻ በዚህ ዋጋ በካሬ 69915 ብቻ መስተናገድ ይችላሉ ማለት ነው። በጣም ጥሩ። ስለዚህ በረጅም ጊዜ ክፍያ ለመግዛት ያሰቡ ተመልካቾች ቅድመ ክፍያቸው ከስንት ብር ጀምሮ ማለት ነው? መልካም። እነሱ ከ15% ጀምሮ በሁለት አይነት ወይ መስተናገድ ይችላሉ። አንደኛው ፕሮግረሱን እያዩ መክፈል ይችላሉ። ሁለተኛው ደግሞ በየ3 ወሩ በ24 ወራት ውስጥ በ8 ዙር መክፈል ይችላሉ ማለት ነው። ስለዚህ በሁለት ኦፕሽን ከ15% ቅድመ ክፍያ ጀምሮ የቀረውን በ2 ዓመት ከፍለው የቤት ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ። ስለዚህ በረጅም ጊዜ ክፍያ ለመግዛት የመረጡ ተመልካቾች ለምሳሌ የ100 ካሬው ባለ 2 መኝታ ቅድመ ክፍያ ስንት ይሆናል ማለት ነው? መልካም። የ100 ካሬ ቅድመ ክፍያ ከ1.7 ሚሊዮን ብር ይመጣል። 15% ከሱ ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። መልካም። ከሁዳ ከ1.7 ሚሊዮን ብር ጀምሮ የቤት ባለቤት መሆን የሚችሉበት ኦፕሽን ነው ያላቸው ማለት ነው። በጣም አሪፍ ነው። የእናንተ እንግዲህ ከዚህ ቀደምም አምኜ ወደ ተመልካች ኢንፎርሜሽኑን ባደርስ ጥሩ ነው ብዬ እንድነሳ ያደረገኝ ነገር ዶክሜንት በደንብ የተሟላ ነው። ስለሱ እስኪ በተወሰነ ነገር። መልካም። ሁዳ ማይታማባቸው 4 ነገሮች አሉ። አንደኛው ሎኬሽን ነው። ሎኬሽን ከኤርፖርት በቅርብ ርቀት፣ አሁን ደግሞ ኮሪደር በጨረሰበት ደግሞ መንገድ አጠገብ ነው አሁን ፕሮጀክታችን እየገነባን ያለነው። በሎኬሽን አንደራደርም። ሌላኛው በኳሊቲ አንደራደርም። በሶስተኛነት ደግሞ በዴሊቨሪ አንደራደርም። ዳትስ ዋይ ይሄንን ዋንጫ ላስት ይር ያገኘንበት ምክንያት ማለት ነው። ሌላኛው ማንደራደርበት ነገር ደግሞ አንቺ ያነሳሽው የዶክመንት ጉዳይ ነው። ሁዳ የምንሰራቸው ነገሮች ምንድናቸው? ግንባታ ፈቃድ በድርጅቱ ስም ነው። ካርታ እናት ካርታ በድርጅቱ ስም ነው።
የከርሰ ምድር ውሃ በርዲትሱም ነው። እንዲሁም ደግሞ የሊዝ የከፈልንባቸው ዶክመንቶችን ሙሉ አሟልተን ነው ለደንበኞቻችን የምንሰጠው ማለት ነው። ስለዚህ ህጋዊ ዶክመንቶችን ያሟሉ የራሳችን እና በራሳችን ንብረት ላይ ነው እየገነባን የምንገኘው ማለት ነው። ስለዚህ በዚህ ጉዳይ ምንም ጥርጥር አይግባቸው። መልካም። እዚህ ኒያላ ሞተርስ ያለው ሳይት በስንት ጊዜ ተገንብቶ ነው ለደንበኞች ለመረከብ የታሰበው? እሱን እስኪ በተወሰነ ንገረኝ እና ደግሞ ባላችሁት በቃላችሁ መሰረትስ ታስረክቡ ምን ያህል ዝግጅት አድርጋችኋል የሚለውን አያይዘን። መልካም። እንግዲህ እንደ ሁዳ ኢንጂነሪንግ አንደኛው ከምናደርጋቸው ነገሮች መካከል ፕሮጀክት ከመጀመራችን በፊት ምን ይዛቸው ስቶኮች አሉ። ለምሳሌ የብረት ስቶኮችን ኢምፖርት ምን አድርገው ራሳችን ስለሆነ ፕሮጀክት ከመጀመሩ በፊት ከመጀመሪያው እስከ መጨረሻው ላይ ያስጨርሰን የሚችለን ብረቶች ግብአቶችን አስገብተናል ማለት ነው። ስለዚህ ምንም ያ ነገር እንዳያስቸግረን አድርገን ነው አሬንጅ ያደረግናቸው ማለት ነው። ሌላኛው ፖስቴሽን የሚባል ቴክኖሎጂ ነው የምንጠቀመው። በየሳምንቱ አንዳንድ ስላብ ነው የምንሞላው ማለት ነው። ላስት ይር ራሱ ይሄን ሽልማት ያገኘንበት በ6 ወር ውስጥ እስከለተንና ፓርቲሽን በመስራት ነው የምንታወቀው። ፍጥነታችንን ደግሞ አስተውላችኋል። የኢምፔሪያል ፕሮጀክታችን ላይ ደግሞ ምስክር ነው እሱ። ሳይቱን ደግሞ ቱ ዘ ዲቴል ከኢንጂነር ጋር በደንብ ብትወሪ እያንዳንዱ የፕሮጀክቶቹን ፍጥነት ምናምን እሱ ሊያስረዳሽ ይችላል። እኔ እስከማውቀው ድረስ ግን በሳምንት አንዳንድ ስላብ እየሞላን በፍጥነት እየሰራን ነው የምንገኘው። ኦልሞስት በአንድ አመት ውስጥ የፊኒሺንግ ስቴጅ ላይ ነው የምንገኘው። እንደኛ ፍጥነት ኦልሞስት ሙሉ 2 አመትም ቢል እኛ ግን ሰርፕራይዝ የሆኑ ጊዜያቶች አሉ። ስለዚህ ላንቺ ከምነግርሽ ለደንበኞቻችን አስረክበን ደስታቸውን ራሳቸው ሼር ቢያደርጉሽ ብዬ ይላል። ስለዚህ ሰርፕራይዝ የሆነ ዴሊቨሪ ታይም ማለት ነው። ማንኛውም ቤት ገዢ ይሄን ሁሉ ብር አፍስሶ ቤቱን ከገዛ በኋላ ሊኖርበት ወይም ደግሞ ሽጦ ሊያተርፍበት እስከመሆኑ ድረስ በቃላችሁ መሰረት ተገኝታችሁ ስታስረክቡ ለኔም በደስታ ነው ይሄንን ሳደርስ ለተመልካቾች። ስለዚህ በአካል ሊድ እና ኢንጂነር አሁን ያለበትን ፕሮግረስ ከዚህ በኋላም የሚቀጥሉትን ፕሮግረሶች ያያይዞ ለተመልካቾች መረጃውን ያደርስልኛል። ጊዜ ስለሰጠኝ ከልብ ነው የማመሰግነው። መልካም ስራ፣ መልካም ገበያም ይሁንላችሁ። መልካም፣ እናመሰግናለን። መልካም ሰላም ኢንጂነር፣ እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? ስራ እንዴት እየሄደ ነው? ተመስገን፣ አሪፍ ነው። ሁዳ እንግዲህ በደንብ እየመጣሁ ነው፣ ፕሮግረሱም እያስገረመኝ ነው። አሁን ቢሮአችሁ ነበርኩኝ። ቢሮ ላይ በደንብ መረጃ ወስጃለሁ። ያሉትን የካሬ አማራጭ፣ ዋጋቸውን፣ ያከፋፈል ሂደቱን፣ በተለይ አሁን አዲሱን ኦፈራችሁን አያይዘው በደንብ መረጃ አድርሰውኛል። ግን ደግሞ ከኢንጂነር ሂጂና አሁን ያለበትን ፕሮግረስ ከዚህ በኋላም ደግሞ ምን ያህል ጊዜ ይወስዳል የሚለውን ለተመልካቾች አድርሺ ተብዬ ነው። ተመልካቾቼ በእርግጥ አሁን ላይ አንተን በደንብ ያውቁሃል፣ ግን ለማያውቁ ራስን ከማስታወቅ ጀምረን። እሺ፣ መጀመሪያ አንቺ ሄልሜቷን ሴፍቲ አመሰግናለሁ። በድጋሚ እንኳን ደህና መጣሽ። እንግዲህ ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ የ24 ኢምፔሪያል ብለን የሰየምነው እንዲሁም አሁን ያለንበት የኒያላ ሳይት ፕሮጀክት ኃላፊ ነኝ። እንግዲህ ፕሮጀክታችን እንግዲህ ከ1 ወር ከ15 ቀን ከ14 ቀን በፊት ይመስለኛል አይተን ከመጣችሁ እንግዲህ ስንመጣ ገና የአፈር መከላከያ ሾሪንግ እየሰራን የመጣችሁት ብለኸኝ ነበር አስታውሳለሁ። እንግዲህ ቶታሊ በዛ ሰዓት ላይ ስናወራ የነበረው ምን ያህል ማቴሪያል ስቶክ 100% ማድረጋቸውን በሚያሳይ መልኩና በተጨማሪም ደግሞ የስራችን ጅማሮ ምን ይመስላል የሚለው ነገር ነበረ ያወራ ነው። ዛሬ ደግሞ እናንተንም ሰርፕራይዝ የሚያደርግ እኛም ደግሞ ስራችንን በአግባቡ እየሰራን አለን ብለን እየገመገምን የመጣንበትን አሁን ያለንበትን ደረጃ የሚያሳየው የግራውንድ ፍሎር ሙሌት ሬዲ እያደረግን ነው። እንግዲህ 3ኛ ስላባችንን ሞላ ነው ማለት ነው እናንተ ከመጣችሁ በኋላ። ከዚህ ቀደም ሲመጣ በፍጥነት አትጠራጠሩ በእኛ ብለኸኛል። በተግባር እያሳያችሁ ይመስለኛል። ምክንያቱም በአጭር ጊዜ ውስጥ ነው አሁን 3ኛ ስላብ እየሞላን ነው ያልከኝና እኔ ስመጣ እንኳን የነበረውን በቪዲዮ ለተመልካቾች ያሳያቸዋለሁ። እዚህ ጋር ሰፊ ልዩነት ነው ዛሬ ላይ ያለውና በጣም ጥሩ እየሄዳችሁ ነው። ከዚህ በኋላስ ምን ያህል ጊዜ ነው የሚወስደው? ምን ነገሮችስ ነው የሚቀሩት? እሱን እስኪ በተወሰነ ነገር እንግዲህ አሁን ያለንበት ፌዝ ከኮንስትራክሽን ስራዎች እጅግ በጣም አስቸጋሪ ኮምፕሊኬትድ የሚባለው የሰብስትራክቸር ስራ ነው። እሱን እንግዲህ ተመልካቾቻችንም በዘርፉ ላይ ያሉ ሙያተኞችም እንደሚያውቁት በጣም አስቸጋሪ ከመሆኑ የተነሳ በአጭር ጊዜ እንደዚህ በፍጥነት ይወጣል ተብሎ አይታሰብም። እና እንግዲህ ያው መነሻችን መድረሻችን ቃልን በተግባር ነው። ቃላችን ሰጥተን ነበረ ስራዎችን በፍጥነት እንደምንሰራ። ተግባራችን ደግሞ ተመልካቾቻችን እያዩ ደግሞ በሀሳብ አስተያየታቸው ደግሞ የጀርባ አጥንታችን እንደሚሆኑ ተስፋ በማድረግ ነው። አሁንም ያንን እንጠብቃለን። እኔው ግን አሁን እንዳጠቃላይ ግን ፕሮጀክታችን ከዚህ በኋላ የሚሄድበት ወይም ደግሞ
ስራውን የምናከናውንበት ሂደት ለሚቀጥሉት 5 እና 6 ወራት በተቻለ መጠን ኢምፔሪያል ላይ ከነበረው የስራ አፈጻጸም በተሻለ መልኩ እዚህ ላይ ጥሩ ፕሮግረስ እናሳያለን ብለን እናስባለን። እኛ እየተመራን ነው። እምነቱን ከኛ ጋር ቤተሰባዊ ግንኙነቱን ደግሞ አጠንክሮ ደግሞ በጎናችን ለቆመው ከስተመራችን ደግሞ የተሻለ ነገር ለማሳየት እንሞክራለን። ሁሉንም ያከናውነው ፈጣሪ ነው። እናየዋለን አብረን። እንግዲህ ጥሩ ኢምፔሪያል ላይ የነበረውንም ሳይት ከዚህ ቀደም አድርሼ ነበረ። አሁን ላይ ምን ደረሰ? ያንን ቪዲዮ አይቶ የገዙ ተመልካቾች አሉ። እንደገናም ደግሞ ከዚህ በኋላ እዛ ላይ የኢምፔሪያል ሳይቱ ላይ ያ ባለችው ስቶክ ኢንቨስት ማድረግ ፈልጉ ከሆነ ምን ደረሰ የሚለውን ጥንቅቅ አድርጎ ደንበኞች እንዲገቡበት ደግሞ ምን ያህል ጊዜ ቀረው የሚለውን ስለተወሰነ ነገር በጣም ጥሩ። እንግዲህ የኢምፔሪያል ወይም ደግሞ 24 ላይ የሰየመው ሳይታችን ላይ ሙሉ ለሙሉ የቻክ ስራ ያለቀበት የውጭ የቀለም ስራ ከ50% ከ75% አካባቢ የደረሰበት የስክሪን ስራ ደግሞ ከኛ ጋር ውል ያደረጉ ሰዎች የስክሪን ስራ የተጀመረበት የበር ዳታ ተወስዶ በር ማምረት የተጀመረበት የአልሙኒየም ውል ፈጽመን አልሙኒየም ስራ ልናስጀምር ሂደት ላይ ያለንበት ሁኔታ ነው ያለው። እንግዲህ እናንተም ለመታዘብ እና እንግዲህ ቃላችንን በተግባር አልፈጸምን የሚለውን ደግሞ ለማየት ደግሞ ከ2 ወር በኋላ ደግሞ ሁሉ ነገር የምናየው ይሆናል። መልካም። እንግዲህ እሱን ሳይት የኛን ቪዲዮ አይተው እናንተን አምነው ለገዙ ደንበኞቻችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ቤታቸውን ለመረከብ ጥቂት ጊዜ ስለቀራቸው እዚህኛውም ሳይት ላይ ደግሞ ኢንቨስት ማድረግ የሚፈልጉ ከሆነ ሙሉ መረጃውን ያደረስኩ ይመስለኛል። ከዛ በተጨማሪ ደግሞ አሁን አዲስ ላወጣችሁት ለ10 ቤቶች ኦፈር ሳይቀደሙ ቶሎ እንዲጠቀሙበት ከዚህ ቪዲዮ ስር ስልካችሁን አስቀምጣለሁ። ወደ እናንተ መጥተው ጎብኝተው ሳይቱን በደንብ አይተው ካመኑበት አካባቢውን እኛ እንደሰጠናቸው መረጃ ያህል ከወደዱት ኢንቨስት አድርገው እዚህኛውም ሳይት ላይ የቤት ባለቤት እንዲሆኑ መልክቴ ነው። ጊዜ ስለሰጠኝ ከልብ ነው የማመሰግነው። በጣም ቢዚ ናችሁ፣ አልያዝም። መልካም ስራ። ግን አንድ የረሳሁት ነገር ምንድነው 24 ላይ ዛሬ በጣም ኢምፖርታንት የሆነው የስራው መጠናቀቂያ የሚያበስረው የዋናው የኤሌክትሪክ መስመር ዝርጋታ ተጀምሯል። ይህም አንድ ሌላ አዲስ ነገር ነው። ስለዚህ ስራችንን በእቅድ እየመራ ነው የምንለው። በምክንያቱ እንግዲህ እኛ ማንኛውም ሰው 24 ላይም ሆነ የተለያዩ ሳይቶቻችን ላይ መጥቶ እንደ ሁዳ ኢንጂነሪንግ የትኛውንም አገልግሎት ማግኘት ይችላል። የምክር አገልግሎት ማግኘት ይችላል። በሴክተሩ ላይ ያለውን ነገር እንቅስቃሴ ነገ ሲሄዱ ከህግ አግባብ፣ ከሙያ፣ ከአከፋፈል፣ ከስራ ጥራት በምን ያህል ጊዜ ደግሞ የቤት ባለቤት መሆን የሚችሉበትን እድል እንዴት አድርገው ነገሮችን ማኔጅ ማድረግ እንደሚችሉ ከኛ መጥተው የምክር አገልግሎትም ሱፐርቫይዝ በማድረግ እኛም በመጎብኘት ማግኘት ይችላሉ። ለገዙንም ላልገዙንም እኛ ለሀገር እስከሆነ የቆምነው ለዜጎቻችን የቆምነው በማንኛውም ሰዓት ከኛ ጋር መጥተው ሁሉንም አገልግሎት ማግኘት ይችላሉ። ለመጡትም በፍቅር በደስታ እንቀበላለን ማለት ነው። መልካም። እንግዲህ መልካም የስራ ዘመን ይሁንላችሁ፣ በርቱልን እንላለን። መልካም ቀን። አመሰግናለሁ። እኔም ከልብ አመሰግናለሁ። እንግዲህ ከሁዳ ሪል ስቴት ጋር ያደረኩት ቆይታ ይህንን ይመስላል። ለ10 ቤቶች በድጋሚ አሪፍ ኦፈር አውጥተዋል። ከአንድ ቤት ላይ እስከ 4 እና 7 ሚሊዮን ብር ቅናሽ ማግኘት ትችላላችሁ። ከዚህ ቀደም ወደ ሁዳ ሪል ስቴት ስመጣ ከነበረው ፕሮግረስ ደግሞ ዛሬ ላይ ቆንጆ ሂደት አይቼበታለሁ። እንግዲህ እንደኔ መታችሁ ሳይቱን አይታችሁት ከወደዳችሁት ኢንቨስት አድርጋችሁ እዚህ ላይ የቤት ባለቤት እንድትሆኑ መልክቴ ነው። ቸር ሰንብቱ።